እሺ አሁን ደግሞ ሌቭል ማሳደግን እንዴት እንችላለን? ሌቭል ማሳደግስ ጥቅሙ ምንድነው የሚለውን ፖፖ ላይ የምናይ ይሆናል። ሌቭል ማሳደግ የተለያዩ ጥቅሞች አሉት። በተለይ ለወንድ ልጅ እጅግ ወሳኝ ነው። ምክንያቱም ወንድ ልጅ እንደተመዘገበና አሻራ እንደሰጠ ቀጥታ ላይቭ የራሱን መግባት አይችልም፣ የራሱን ፓርቲ መክፈት አይችልም። ግዴታ ሌቭል 5 ወይንም ሌቭል 5 መድረስ አለበት ማለት ነው። ለሴት ልጅ ግን ብዙም ችግር የለውም። ነገር ግን ሴት ልጅም ኤጀንት መሆኑ አይቀርም። ኤጀንትም ስትሆን ግዴታ ቢያንስ አዲስ የሚገባ ሰው ሌቭል 1 ሆኖ ነው የሚገባውና ሌቭል 1 ሆኖ ኤጀንት መሆን ትንሽ ይከብዳል። ሚኒመም እንደው ቢያንስ ከተቻለ ሌቭል 5 ካልሆነ ሌቭል 3 መግባት አለበት ሰው ኤጀንት ለመሆን። ስለዚህ ሌቭላችን እንዴት እናሳድጋለን የሚለውን እናያለን ማለት ነው። ስለዚህ ለማወቅ ሌቭላችንን ወይንም ሌቭል ለማሳደግ እንዴት ነው የምናውቀው የሚለውን እናያለን። መጀመሪያ እዚህ ሌቭል የምትለው ላይ እንገባለን ማለት ነው። ሌቭል ከገባን በኋላ እንደዚህ ያመጣልናል። እዚች ጋር ሌቭል ነው የሚያሳየን። ይሄ ዌልዝ ሌቭል ይባላል ማለት ነው። እንደምታዩት እዚች ጋር ከሌቭል 1 ጀምሮ እስከ 12 አለ፣ ከዛም በላይ አለ ሌቭል። ግን እስከዚህ ያለውን ብቻ ነው እኛ የምንወያየው ለጊዜው። ሌቭል 1 ላይ እንደምታዩት 0 ኮይን ነው። ምንም ኮይን ትራንዛክሽን ማድረግ የለብንም። ሌቭል 1 አንድ ሰው እንደተመዘገበ ሌቭል 1 ነው። ሌቭል 2 ላይ 3000፣ ሌቭል 3 ላይ 6000 ነው። ስለዚህ እነኚህ ኮይኖች አገኘን በተለያየ መንገድ ፓርቲ ገብተን ሊሆን ይችላል፣ ገዝተን ሊሆን ይችላል፣ ኮይን አገኘን። ስለዚህ ያገኘነውን ኮይን ይዘን ስንቀመጥ ሌቭላችን አያድግም። ይዘን ስለተቀመጥን ሳይሆን ትራንዛክሽን የሚፈጸመው ደግሞ ፓርቲ ላይ ለአንድ ሰው በጊፍት መልክ እንሰጠዋለን። ያ ሰው ደግሞ በሱ ጋር ሲገባ ፖይንት ሆኖ ነው የሚገባለት። እንደሚታወቀው ያን ፖይንት ቀይሮ ኮይን አድርጎ እንደገና ወደኛ ይልካል፣ ሌቭላችን ያድጋል ማለት ነው። ስለዚህ ለአንድ ሰው በጊፍት መልክ ስንሰጥ ነው ሌቭል የሚያድገው። ስለዚህ ለምሳሌ ሌቭል 5 ለመግባት አንድ ሰው 66000 ኮይን ትራንዛክሽን መፈጸም ኤክስቼንጅ ማድረግ በጊፍት መልክ ለሰው መስጠትም ሊሆን ይችላል ማድረግ አለበት። እኔ አሁን እዚህ ጋር ያሳያል ሌቭል 5 ነኝ። ስለዚህ እኔ ያረኩት ምንድነው 66000 ኮይን ትራንዛክሽን ፈጽሜያለሁ። ስለዚህ እኔው ሌቭል 5 ገብቻለሁ ማለት ነው። ስለዚህ እያንዳንዱ ሌቭል ምን ያህል ኮይን ትራንስፈር ወይንም ወደ ሰው መላክ አለብን፣ ትራንዛክሽን መፈጸም አለብን የሚለው እዚህ ላይ ማየት ይቻላል ማለት ነው። ይሄ አንዱ ነው። ሁለተኛው ደግሞ ይሄ ላይቭ ስትሪም ሌቭል የሚባለው ነው። ይሄ የምታዩት እኔው ላይቭ ስትሪም ሌቭል 2 ነው። ቀድሜ ያሳያችሁ ይሄ ዌልዝ ሌቭል ነው የሚባለው፣ ዌልዝ ሌቭል ነው። እነኚህ የሚያሳየው እዚህ ጋር የሚያሳየው ምንድነው እኔ ምን ያህል ኮይን ወደ ሌላ ሰው አስተላለፍኩ የሚል ሲሆን፣ ሁለተኛው ይሄኛው የሚያሳየው ግን ከሌላ ሰው ምን ያህል ተላለፈልኝ ነው። ይሄ በፖይንት ነው። ይሄ በፖይንት ነው የሚለካው። ይሄኛው ግን በዌልዝ ሌቭል ነው። ሰው ሌቭል ይሄኛው ሌቭል ማለት ይሄ ላይቭ ስትሪም ሌቭል የሚባለው ምንም ቢሆን ችግር የለውም። ነገር ግን ዋነኛው ይሄ ነው። ይሄኛው ዌልዝ ሌቭል ነው። አንድ ሰው ወንድ ልጅ ከሆነ ሌቭል 5 ካደረሰ ላይቭም ፓርቲም የራሱን ስለማይገባ ማለት ነው። ስለዚህ ሌቭል ለማሳደግ ምንድነው አንድ ትራንስፈር ማድረግ አለብን ኮይን፣ 2 ኮይን መቀበል አለብን። መቀበሉ ችግር የለውም፣ ግን ቢያንስ ትራንስፈር አድርገን ይሄኛው ሌቭላችን ማድረግ አለበት፣ ይሄኛው ማለት ነው። ስለዚህ ይሄኛው ደግሞ ላይቭ ስትሪም ሌቭል ነው፣ ችግር የለውም። ይሄኛው በፖይንት ነው የሚለካው። እኔ አሁን ላይቭ ስትሪም ሌቭል 2 ነው። ያ ማለት 10000 ፖይንት ገብቶልኛል። ከሌላ ሰው 10000 ፖይንት ከገባልኝ ሌቭል 2 ነኝ። 0 ፖይንት ከሆነ ሌቭል 1 ነኝ። ይሄ ላይቭ ስትሪም ሌቭል ነው የሚባለው። ይሄኛው ደግሞ ዌልዝ ሌቭል የሀብት ደረጃ እንደማለት ነው። ሰው ሲሰጥ አይደል ሀብታም የሚባለው፣ ይሄ የሀብት ደረጃ ነው። ይሄኛው ደግሞ ላይቭ ስትሪም ሌቭል ነው። ላይቭ ላይ ምን ያህል ቆይተ ገቢ አግኝታል ወይንም ከሌላ ሰው በጊፍት መልክ ተቀብላል የሚለው ነው የሚያሳየው። ስለዚህ ሌቭል ይሄ ነው። ስለዚህ ሌቭል ለማሳደግ እንዳልኳችሁ ለምሳሌ ሌቭል 2 ለመግባት አንድ ሰው 3000 ኮይን ትራንዛክሽን መፈጸም አለበት ብለናል አይደለ? እንዴት ነው ትራንዛክሽን ፈጽመው የሚለውን እንይ። ስለዚህ ይሄን ለማየት እዚህ ጋር እንደምታዩ ፓርቲዎች ናቸው። ለምሳሌ ነው አንድ ፓርቲ ገባውን በል፣ ይሄን ፓርቲ ገባውን በል። ከዛ በኋላ ከገባው በኋላ እንደዚህ ይመጣልኛል አይደለ? እንደዚህ ይመጣልኛል። ከዛ እኔ ምን አደርጋለሁ እዚች ጋር አይታያችሁም፣ ቀይ ቦክስ አለች ጊፍት ቦክስ የምትባል፣ እሷን ስነካ እንደዚህ ያመጣልኛል። ከዛ ምን አደርጋለሁ ሴንድ አደርጋለሁ ማለት ነው። ሴንድ አደርጋለሁ እንደምታዩት ነው። እዚች ጋር ለምሳሌ እሺ እዚህ ጋር ከስር ሴንድ የሚል አለ።
እኔም የፈልገውን ጊፍት ለምሳሌ አሁን ይሄ ልስጥ ያውን 500 ነው ቢራ 500 ነው ለዚህ ልጅ ትራንስፈር ላድርግላት ብላውን ቢራውን ነካውና ቀጥሎ ምን ነካለው የሷን ፎቶ እዚህ ጋር መጥቼ ነካለሁ የሷን ፎቶ እዚህ ጋር መጥቼ ከነካው በኋላ ከስር እንደምታዩት ሴንድ ሚል አለ አይደለ እዚች ጋር ሴንድ ሚል አለ ሴንድን ስነካው ወደሷ ይሄዳል ያን ጊዜ 3000 ኮይን ወደሷ ከላኩ እኔ ሌቭል 2 ገባለሁ ስለዚህ ምን ያህል ወደ ሰው ልካቸዋል የሚለው ነው የሚታወቀው ማለት ነው ሌቭል ለማሳደግ ኮይን ወደ ሰው መላክ አለብን ማለት ነው በዚህ መልኩ ልክና ሌቭላችን ያድጋል ፖፖ ላይ ኮይን ስልክ እኔ አድጋለሁ ያ ሰው ደግሞ ምንድነው ኮይኑን ይቀበልና ወደ ፖይንት ወርጎ እሱ ጋር ሲገባለት ነው አሁን 500 ኮይን በጊፍት መልክ ኮላ ብዬ ለሷ በሰጥ እሷ ጋር ሲገባ እዚች ጋር ነው የሚያሳየው 500 ፖይንት ሆኖ ነው የሚገባው እሷ ጋር ፖይንት ሆኖ ነው የሚገባው እኔ ጋር ስልክ በኮይን ነው የምልከው ስለዚህ በዚህ መልኩ ነው ሌቨላችን የሚያድገው ማለት ነው